ሰላም እንዴት ናችሁ? አማን ነው? የታወቀ ነው። ክብሩ ይስፋ የእናትና ልጁ ሁልጊዜ መልካም ለተሰንበት። ዛሬ በኮካ ሂሳብ ነው። ምን ይለኛል? እኛ እውነትን ሳንይዝ ማስረጃ ሳንይዝ አንጫወትም። እኛ ማኛው ፈርቶ የሚናገረው ነገር የለም፣ ፈርቶ የሚተው ነገር የለም። አንድ ሁለት ሰው ይወደኛል ውር ይላል ብዬ እማልናገረው ነገር የለም። አንድ ሁለት ሰውን በጣም ስለወደድኩኝ አላስቀይምም ብዬ ከእውነታው ራቅ የሚለኝ ሰው ማንም ሊኖር አይችልም። እየነገርኩ ነው። አንድ ሁለት ሰው ዮኒ ማኛን ይወዳል ያከብራል በዛ እምነት ውስጥ ብዬ አላንቋልጥም። አለመውደድ ይችላል፣ ባናቱ መተከል ይችላል። ዳስ ሜ ተግባባ። አንድ ሰው ሁለት ሰው ወዶኛልና ያ ሃይማኖት ያ እምነት እኛ ላይ እኛ የሚደረገውን እንደዚህ እናረጋቸዋለን እየተባሉ እያስፈራሯቸው ነው እነዛን ሰዎች። ለምን ዮኒ ማኛ ወደዳችሁ ተብሎ ማለት ነው። ኤኒዌይስ ወደ ጉዳዩ እንግባ። የጴንጤ አስተዋጽኦ ኢትዮጵያ ላይ ምን አይነት ነው? ግልጽ አድርጌ ነው የምናገረው ደግሞ አንጻራዊ አድርጌ ነው። የጴንጤ ሀገራዊ ጉዳይ ላይ ኢትዮጵያዊ ጉዳይ ላይ ወንድም እየሞተ እየተገደለ እየተጨፈጨፈ ህዝብ እየተዘረፈ የጴንጤ አስተዋጽኦ ኢትዮጵያ ላይ ምን አይነት ነው? የጴንጤ ህዝብ በስታቲስቲክስ አሉኝ 20 ሚሊዮን ደርሰናል አሉ። አም ኦኬ ዊዝ ዳት 20 ሚሊዮን አይደለም ድፍን ኢትዮጵያን ሙሉ። ለኢትዮጵያ የጠቀማችሁት ነገር ምንድነው ነው? ዳግባብተናል። ለኢትዮጵያ ከጥቅሙ አንጻር ለኢትዮጵያ ከሉዓላዊነቱ አንጻር ምን አይነት ስራ 2-3 ሰዓት ጠቅስ 10 አይሞሉም እንዳለ ብትጠሯቸው ጴንጤዎች ኢትዮጵያን እንወዳለን ብለው ፊት ለፊት የወጡ ሰዎች የሙስሊምና የተዋህዶ ልጆች በየጊዜው ህይወታቸው ሲያልፍ ሲገደል ሲቀነጠስ ጸሎት እናርግላችሁ። ጸሎት ነው እኛን የሚያዋጣው። ጸሎት ነው እንደሚያርገን ጸሎት እንነጋገር። ኤርትራ ውስጥ ኢሳያስ አፈወርቅ ለምንድን ነው ከአንድ ጴንጤ በፊት የነበረ መካነ ኢየሱስ የሚባል ቤተክርስቲያን አላቸው፣ ቸርች አላቸው። ከዛ ውጪ አንድ ጴንጤ ነገር የለም። አንድ ጴንጤ አዳራሽ አልተሰራም። የእናንተ የጌታ መንፈስ እውነተኛው ካለ ለምን ሌላ አልተሰራም? ወሬ ዝም ብሎ ማውራት አይደለም፣ ሪያሊቲ ነው የምናወራው። ለምን አልተሰራም? ለምን ይሄኛውን እኛ አገራዊ ጉዳይ አለን ይሄን መንግስት መጣል አለብን ብሎ ኤርትራ ውስጥ ኢሳያስ አፈወርቂ ሲያውጅ የሙስሊም ልጆች መጡ፣ የተዋህዶ ልጆች መጡ። ደርግን ጣላለ፣ ተዋጋ። ኃይለ ሥላሴን ደርግን እና ጣለ። ማን ነው ከጎኑ የነበረው? ከጎኑ አብሮ የሚፈልገውን ነገር እንዲያሳካ ያደረገው የተዋህዶ ልጅ፣ የሙስሊም ልጅ። አሁን በሰላም ወደዱም ጠሉም ሃይማኖታቸው ተከብሮላቸው አገራቸው ላይ በስነ ስርዓት ይኖራል። ጴንጤ አልተሳተፍክም፣ አላስገባህም። ያንተ እናንተ የምትሉት አምላካችን ታምር ፈጣሪ ነው በልም ያየውሽ ነው ምናምን የምትሉት ያመጣውን ነገር ኤርትራ ላይ ንገሩኝ። የእናንተ ልዩ ኃይል ያለው ኢየሱስ ነው አይደለ? የእናንተ ኢየሱስና የኛ የተለያየ ነው። የሰማይና የምድር የሚያህል ልዩነት አለው። የኛ ጨፋሪ ኢየሱስ የለንም። ጨፋሪ ምናምን ኢየሱስ የለንም። እኛ የጌቶች ጌታ ኢየሱስ ነው ያለን። ልዩነት እንዳለ ልንገራችሁ። በእናንተ ውስጥ ያለው መንፈስ ምን አይነት ነው? የአጭበርባሪዎች መንፈስ ነው ያለው። ባናት ተተከል። እየነገርኩ ነው። ሪያሊቲ ነው የምነግራችሁ። በኢትዮጵያ ምድር ላይ እናንተ በስታችሁ አሸን ኢትዮጵያን መከራ ውስጥ እናንተ በሌላችሁበት ሰዓት መከራ ነበረብን እንዴ? ስቃይ ነበረብን? ለቅሶ ነበረብን? አልነበረብንም። ማንም ወጠጤ እየመጣ እኔ ነብይ ነኝ እያለ እኔ ላይ እንዲዘባርቅ ማን ይፈቅድለታል?
የናንተ ኃያልነት ምኑ ላይ ነው? የናንተ ከእግዚአብሔር መገናኘት ምኑ ላይ ነው? የናንተ መልካምነት ምኑ ላይ ነው? የናንተ ወገናይነት ምኑ ላይ ነው? ህዝብን የሚገል የዲያብሎስ መንፈስ ነው ያለው ኢትዮጵያ ውስጥ። ህዝብን የሚጨፈጭፍ ህዝብን የሚገል ዲያብሎስ ነው የተቀመጠው። እናንተ እግዚአብሔር ነው የሚያስቀምጠው ንጉስ ብላችሁ ቁጭ ነው የምትሉት። ጸሎት የጸሎት ፕሮግራም እናርግ። የትግል አይደለም። ቦቅቧቃዎች ናችሁ። የትግል አይደለም። ጸሎት እናርግ። ከዛ የምትቆሉትን ተቆሉ። ግልጽ አድርጌ ነው። ታብዳለህ። የሀገራዊ ፍቅር የላችሁም። ሀገርን በተመለከተ የሚቆጫችሁ ሰዎች አይደላችሁም። እንዳለ ኢትዮጵያ ብትታረድ ብትጠፋና ጴንጤ ብቻ ቢቀር ደስታችሁ ነው። ዳራ ፕሮሚስ ዩ ዳስ ዩ ጴንጤ ብቻ ሀገሯን ብትወር በሙሉ ሙስሊምና ተዋህዶ ቢጠፋ ለእናንተ ደስታችሁ ነው። ማን አባቱ ጴንጤ ምን እንደሚያመጣ አለው። ጌታ በሕልሜ ተናገረኝ ብቻ ብላችሁ የምትዘባርቁ ናችሁ። ምንም አላየንም እንዴ? ሰው እኮ ላም ያመልካል። አሩን ጊቭ ላም ያመልካል፣ ዛፍ ያመልካል። ሰው እኮ እኔ ከአምልኮ ጋር ችግር የለብኝም። ችግር ያለብኝ ሀገራዊ ጉዳይ ላይ የት ነው ያላችሁት? ጸቤ ከእናንተ ጋር ሀገራዊ ጉዳይ ላይ የላችሁም ጨርሶ። ቦቅቧቆች ናችሁ፣ ሽንታሞች ናችሁ። እነግርሃለሁ እበድ። በጌታ ስም ምናምን ጠቅስ ጥቀሳውን ልብ ካለ እኔን ሰይጣን አስወጣልኝ። የሀገራዊ የወገናዊ ልብ የላችሁ። እመቤቴን ነው ልብ የሚባል የወገን ህዝብ። እኛ ጸሎት ጾም እናደርጋለን። ወያኔ በጾምና በጸሎት ነው የሚወጣው። የእናንተ የፍገራ ጾም በኋላ ተነስቶ ክትፎ ለምትበዩ የአሳማ ስጋ ለምትበዩ ነው ያንቺ ጾም፣ ያንተ ጾም። ተበላቅጠሽ ሄደሽ ቸርች ለመግባት ነው ያንቺ ጾም፣ ያንተ ጾም። የትኛው ጾማችሁ ነው? የእግዚአብሔርን ቤት ስታከብሩ ነው? ቤቱን እንኳን ከነጫማ አይደለ እንዴ ትላንት ተሻግረበት በመጣው የምትገባበት? የትኛው ጾምና ጸሎታችሁ ነው ኢትዮጵያን የጠበቃት? ኢትዮጵያን በታተናት እንጂ እናንተ ገብታችሁ በዘረኝነት ኢትዮጵያ ያመነችበት እናንተ ገብታችሁ። አንድ ኢትዮጵያ ነበር የሚለቀስላት፣ አንድ ኢትዮጵያ ነበር የሚታበድላት፣ አንድ ኢትዮጵያ ነበረ የሚባልላት። እናንተ መጣችሁ ነው መነኮሳቱን የሙስሊም ልጆች። በዚያ አጋጣሚ ላከብራችሁም ለወዳችሁም ፈልጋለሁ። ነው መነኮሳቱ እኔ ሙስሊም ነኝ አሉ። እኔ ሙስሊም ብሆንም የመነኮሳቱ ጉዳይ ያሳስበኛል ነው ያሉት። የኔ ጉዳይ ነው ያሉት ሙስሊሞቹ። አንድ ጴንጤ ፔጅ ላይ የመነኮሳቱ የተለጠፈ ወይም ስለ መነኮሳቱ የተነገረ የለም። አንድ ጴንጤ ፔጅ እንዳለ ሄዳችሁ እወዳችኋለሁ፣ አወዷችሁም። ጴንጤ ማለት እየነገርኩ ነው። በሕልሜ ያየሁሽ ነው ጨዋታ። የጴንጤ እምነት ከሕልሜ ያየሁሽ አያልፍም። ጌታ ተናገረኝ አያልፍ። ከዛች ማያልፍ ሃይማኖት ያየሁት ዘቅጦ ያየሁት በዓለም ላይ የጴንጤ እምነት ነው። ይሄ በማር እየለወሰ የሚሰካብ ቢኖር የጴንጤ እምነት ነው። ግልጽ አድርጌ በማር እየለወሱ የሚያጠፏት ኢትዮጵያን ጴንጤዎች ናቸው። ጴንጤዎች አይደለም አሁን ጀርመን ላይ የኢትዮጵያ ስም ይጥፋ የሚሉት። የኢትዮጵያ ስም ይጥፋ ብሎ ጴንጤ ነው ጀርመን ሀገር ሄዶ የኢትዮጵያ ስም ከመጽሐፍ ቅዱስ ገጽ ይጥፋ ብለው ያወጁት እነሱ ናቸው። ሀገራዊ ፍቅር ጴንጤ የለውም። ባናት ተተከሉ። ሁለት ሰው መጣ እኛ ነው አትወክልም ኢትዮጵያ። ግልጽ አድርግ እበድ።
ስለ ኢትዮጵያ ያወራችሁ ጊዜ እኛም ወገናችን የኢየሱስ ወታደር ነኝ እያልክ አታንቋልጥ። እዚህ ሌባ ሁላ መቼ አባ ፈለገ? ኢየሱስ ሲሞት ማን አባቱ ጴንጤ ነው መጥቶ ያዳነው? ማን አባቱ ነው ልታገልልህ ያለው? ማን አባቱ ነው ልሙትልህ ያለው? ወሬኛ እንደናንተ አይነት አይሁድ ነው ይሁዳ ነው የሚሸጠው በ30 ብር። እንደናንተ አይነቱ ነው አሳልፎ ኢትዮጵያን የሰጣት። እንደናንተ አይነት ይኸው ጴንጤ ነክሶ ነው ኃይለ ማርያም ደሳለኝ ምንድነው ያደረገው ለኢትዮጵያ? ፎጋሪዎችን የሳውዝ አፍሪካ፣ የናይጄሪያ፣ የኬንያ ፓስተር እያመጣ አይደል እንዴ ሙድ የሚይዘው የነበረው ቤተ መንግስት ላይ? ውሸታሞች ናቸው። አታታሉ። ሀገር የሚባል ኢየሱስ አልኩ እኮ ኢየሱስ ክርስቶስ የጌቶች ጌታ ነው። ከክርስቶስ አይደለም ጸባችን። ክርስቶስ ስለተሰበከ እኛ ጸብ የለንም። ምን ሁኔታ ላይ ነው ያለነው ብለው የሚያስብ ጭንቅላት የላቸውም። ለምን? ጭንቅላታቸው ሴት ነው የሚያየው፣ ወንድነት የለውም። ጌታ ይባርክሽ ስወድሽ ሀግ መደራረግ ምናምን ስትቆሉ አይደል ብትሉት? that's what you do። የትኛው ሀገራዊ ፍቅር አላችሁ? የትኛው ሀገራዊ ፍቅር አላችሁ? ለአንድ ቀን ጸሎት እናርግ፣ ከዛ በኋላ ህዝብ ይሙት። የእናንተ ጸሎት ኢትዮጵያን በተነ፣ ኢትዮጵያን አቆሸሸ፣ ኢትዮጵያን አገደፈ እንጂ የት ነው የጠቀማት? ጴንጤ የምትባልና እዚህ ጋር ልብ ካለ ዮኒ ማኛ ነኝ እንደማንም ከልካሻ ምናምን ጥግ ድረስ ነግርሃለሁ። ጴንጤ ተባ ድፍን ጴንጤ ጀነራላይዝ አታርግ፣ ምን አታርግ፣ አረጋለሁ። ምን አባት አመጣለህ? ሀገራዊ ጉዳይ የማይጨንቃቸው ትላንት መጥተው ዛሬ መድረክ ላይ እንሰባበክ ተብለው ያየነው ጉድ አለ ከሙስሊም ልጆች ጋር። ትላንት የመጣ ሃይማኖት ማለት ነው ከሙስሊም ጋር ከአቡ አይደር ጋር ሲነጋገሩ አይተናል። ፋክት እኮ ፊት ለፊት እየተነጋገርን ነው። የሚያስዋሽ ነገር የለንም። ትላንት ከሉተር ተቀብለ መጣ። አዎ እኛ ጸልይበት ነው የመጣሁት ምናምን ነው የተባልነው። እሺ ጸልይበት ምንም ችግር የለም። መጣ መድረክ ላይ ቁጭ አላችሁ። አንተ የምታውቀውን ያም ሰው የሚያውቀውን ይዘው መጡ። ያየነው ነገር አይተናል። ያየነውን ነገር ነው አይደለም ብላችሁ ልትሉ አትችሉ። ሀገራዊ ጉዳይን አስቀድም። ሀገር ከሌለ ማንን ልትሰብክ ነው? ኤርትራ ውስጥ ለምንድን ነው የጴንጤ ቤተክርስቲያን መስራት ያልቻልከው? እንግዲህ ኢየሱስ ጌታ ነው ኢየሱስ ተቀደደ የምትሉት የናንተ ምን ሲያረጋየን ኤርትራ ውስጥ ሌላ የናንተ ታምር የናንተ እንትን ሌላ አዳራሽ ፈጥሯል? አልፈጠረም። አትዋሹ። ሀገር ሲባል አትሰሙም። እናንተ የወያኔ ተባባሪ ሌቦች ናችሁ። ሌባ የወያኔ በምላስ ጌታ ይወድሻል ጌታ ይወዳል ነው ጨዋታው። ጌታ ማንን ይጠላል? ጌታ ማን ሲጠላል? አየን። እየገረፉትን የቀጠቀጡትን እንኳን አልጠላም። ያለውን ልንገራችሁ፣ ምናልባት ልታስተባብሉ ከመጣችሁ። የሚሰሩትን አያውቁምና ይቅር በላቸው ነው ያለው ጌታ ኢየሱስ ክርስቶስ። የሚሰሩትን አያውቁምና ይቅር በላ። ሲቀጠቅጡት ሌላ እንኳን አይደለም። እንደናንተ አይነት ውርጋጦች ጨርሶ ጌታን በጭራሽ አታውቁት። እንደፈለክ ማበር ትችላለህ። ዮኒ ማኛ ነኝ። እንደፈለክ ተነስተ መፍረት ትችላለህ። ምንም አታመጣ። እናንተ ሀገራዊ ጉዳይ የሀገር ገንጣዮች፣ የዘር አከፋፋዮች እናንተ ናችሁ። የወያኔ ተባባሪ ሌቦች፣ የጎረምሳ የወጠጤ መፈንጫ ማለት ጴንጤ ነው። ማን ወጠጤ ነው ተዋህዶ ላይ ሲፈነጭ የምታየው?
ማን ወጠጤ መጥቶ ነው ሙስሊም ላይ ሲፈነጭ የምታየው? ማን ወጠጤ? ቂጡን ያልጠረገ ሕፃን ልጅ አምጥተህ በጌታ ተቀብቶ ነብይ ሆኖ ምናምን ነው የምትሉኝ? አይደለም ነው ጌታ ይቀባው ጌታ ይባረከው ብላቴና የሚሉት ነገር አለች። አሁን ደግሞ የመጣች አንድ ጥቅስ አለች የተወረወረች መጽሐፍ ቅዱስ ላይ ብላቴና ጌታ ይሰጠው ጌታ ይባረከው መጥቶላችኋል ሊባርካችሁ። ማን ነው የምትባርከው? አንዱ ቄት ማንን ልትባርክ? አንተ ምን አባለህና ምን አለና ነው? እናንተ ደግሞ እንደው ስለ ሀገር ሰው ልጅ እንዴት ያንተ ልጅ እኮ ማለት ነው ኢትዮጵያዊ ሞተ ማለት ያንተ እህት ማለት እኮ ናት። ያንተ አባት እኮ ነው የሚገረፈው እስር ቤት ያለው ያንተ ወንድም እኮ ነው። እንዴት ነው ማያማችሁ? እንዴት ነው ሀገር ኢየሱሴ ምናምን እንዴት ነው ማይሰማችሁ? የማታቁት ላይ ፍቅር አለን ብላችሁ ስታንቋልጡ የማታቁትን አይታችሁ የማታቁትን ስታንቋልጡ ወንድም እዚህ ጋር የሞተውን ያየኸውን ዝም ያላችሁ እናንተ እውነት ኢየሱስን ታውቁታላችሁ? እናንተ እውነት ኢየሱስን ትወዱታላችሁ? ባልንጀራን ውደድ ነው የሚለው። ባልንጀራን አፍቅር ነው የሚለው። እናንተ እዚህ የሞተ እናንተ ዳንስና ጭፈራ ሴት መሸጎር ቅባት ተቀባል። ከጴንጤ ቤት ሌላ የሰማነው ጉድ አለ ወይ? ኢየሱስ ጌታ ነው፣ ክብር ለኢየሱስ ይሁን። ሴት ሸጎረ፣ ተጨፈረ፣ 4 ነጥብ። ሌላ ነገር አለ ወይ? ሌላ ጴንጤ ውስጥ አለ ወይ? አለ ወይ? ኢየሱስ ጌታ ነው፣ ክብር ለኢየሱስ ይሁን። ቅባት ይቀባል ብላብን። እሺ ተጨፈረ፣ ክብር ለኢየሱስ ይሁን። የኢየሱስ ወታደር ነኝ አልክ። እሺ አለ በቃ ጨረሳችሁ? ለማን ነው? ወገንን ውደድ እኮ ነው የሚል። ወገን ሲታረድ እኮ አብረ መሆን አለበት። በእርግጠኝነት እኔ የምናገረው በእርግጠኝነት ወያኔ ሴቶችን ቢያስር ኖሮ ጴንጤ ፓስተሮች የመጀመሪያው ተቃዋሚ ጴንጤ ፓስተሮች ነበሩ። በእርግጠኝነት መናገር እችላለሁ ቅብርር ብዬ። ወያኔ እንደው በፈጠረች ቆንጆ ቺኮችን ለባሉ ድምቀት እሰሪልን። ወያኔ ቆንጆ ቺኮችን መርጠሽ እሰሪልን። የጴንጤ ፓስተር እያለ ሲመጣ ታየዋለህ። እያለ የጴንጤ ፓስተር ዛሬ ነው የሞት ነው ብሎ ሲመጣ ታያለህ። የጴንጤ ፓስተር እየነገርኩ ነው። ባናት ተተከል። ወያኔ የምንጠይቀው በአሁን ሰዓት የምንጠይቀው በፈቃደኝነት ቆንጆ የተባሉ ቺኮችን እሰሩልን። ጴንጤ ነው ከሀገር የሚያስወጣ። የዛኔ ወያኔን በእርግጠኝነት ነግርሃለሁ። ዳስሜ ጴንጤዎች ባለጌ ናችሁ። ጴንጤ ሀገር አላስከበራችሁም። ጴንጤ ሃይማኖታችሁን አላስከበራችሁ። ሃይማኖታችሁን ያላስከበራችሁት በየጊዜው ቅባት የተቀባት ሲቸጉር ሲገኝ ነው። በየጊዜው ሐዋርያ የምትለው ዘማሪ የምትለው ምን ከሴት ስር ስለማይጠፋ ነው። ውርጋጥ ውርንጭላ እያመጣ ሕፃናቶች እያመጣ ሙድ ሊያዝባችሁ ስለምትሉ ነው የተዋረዳችሁት። ቤታችሁ ለቤታችሁ ጭፈራ ቤት እንጂ የክብር ቤት እንዳልሆነ የአምላክ ቤት እንዳልሆነ እናንተ ምን የምናውቀውልን ማበር ትችላለህ። ግልጽ አድርጌ ነው የምነግርህ። ኢየሱስ ጌታ ነው። ኢየሱስ ይወዳል፣ ይባርካል። በኢየሱስ ነው የምኖረው። 4 ነጥብ። ሀገር የለ፣ ወገን የለ፣ መርዳት የለ፣ ማልቀስ የለ፣ ስለ ወገን መጮህ የለ። የእናንተ ኢየሱስ ምን አይነት ኢየሱስ እንደሆነ ማወቅ ፈልጋለሁ። እኔ ማወቅ ፈልጋለሁ። ህዝቡ ሲሞትበት፣ ህዝቡ ሲገደልበት፣ ክርስቶስ እኮ የሞቱትን ያስነሳ ጌታ ነው። የሞቱትን እንኳን የሚፈልግ ጌታ ነው። የሞቱትን
ዘካርያስ 4-5 ቀን የሞተን ሬሳ ያነሳ ነው። የሞተን እንኳን ይፈልጋል። የኛ አምላክ አዛኝ አምላክ ነው ያለን። እንደናንተ ሲሞት ጸሎት እናርግላችሁ። ከዛ ሳማ ትበላለህ መተህ ቁርጥም አርገህ ብልቅጥ ብለሽ ቸርች ሊሄድ ነው ተቆልተሽ ትሄጃለሽ። ያ ነው ኢየሱስ፣ ያ ነው አምላክ። ሀገሬ በሰማይ ነው። የእናንተ ሀገር በሰማይ ከሆነ ፕሌኑ ቤት ሄድ ነብስ ማይምነት እኮ ነው የሚጨርሳችሁ። ፍቅር ወንድምህን አላፈቀርክም። ወንድምሽን እህትሽን አልወደድሽም። ጴንጤ አልወደዳችሁም። ሲሞቱ ጌታ ኢየሱስ ይመስገን ያልሞትኩም ነው የምትሉት። ነገ በኔ ይመጣል ጠላቴን እዋጋዋለሁ አትሉም። እንደ ዳዊት አልተዋጋችሁም። ዳዊት ጎልያድን እንደተዋጋው፣ ሳምሶን ጠላቶቹን፣ ሙሴ ጠላቶቹ እንደተዋጋው መጽሐፍ ቅዱስ ላይ ነው ያለው። እኛ ለእናንተ ሲባል እነሱ ጥቅሶች ተዋጥጠው ይውጡ ይገንጠሉላችሁ። እናንተ መገንጠል ነው አይደል የምትፈልጉት? በሙሉ የተዋህዶና የሙስሊም ልጆች ቢያልቁ ደስታቸው ነው። ብርሃን ስላልበራል ነው። ብርሃን ጌታ ሲገለጽልህ ሁሉን ነገር ሲገልጽልህ ምናምን ወሬ ሽራቁ ቢያቦ በምላስ ቢሆን እኮ እናንተ በምላስ ቢሆን እየነገርኳችሁ ነው። በምላስ ቢሆን በእንትን ትሄዱ ነበረ፣ በውሃ ላይ ትሄዱ ነበረ። በምላስ ቢሆን ክንፍ አውጥታችሁ ትሄዱ ነበረ። እነ ዳንኤልን ራሱ መልአክ መጥቶ ነው የሚያናግራቸው። እነ ዳንኤልን ሌሎችንም ሲመጡ እነ ቅድስት ድንግል ማርያምን እመቤቴን ራሱ በመልአክ መጥቶ ነው ያናገራት። በአሁን ሰዓት ጴንጤዎች ጌታ ተናገረኝ ነው የሚሉት። በህልሜ ጌታ መጥቶ ምንም መልአክ ምናምን አያስፈልግም፣ በራሱ መጥቶ ምናምን ቀዳውቱላ ትባላለህ። የሌባ ቤት ማለት ጴንጤ ነው። እስቲ ማን ጴንጤ ምን እንደምታመጣ ታናለን። እውነቱን እያልክ ባናትህ ተተክለህ እነግርሃለሁ። ምን ታመጣለህ? እኔ እኮ ስታገሳችሁ የነበረው ከዛሬ ነገ ይሻላል፣ ከዛሬ ነገ ኢትዮጵያን ይላሉ፣ ከዛሬ ነገ እንውደዳቸው እናቅርባቸው ነው። የእናንተ ጨዋታ መድረክ እየተጠራራችሁ እኛ ጌታ እንደዚህ ይላል፣ ጌታ እንደዚህ አልኩ እኮ። በላም የሚያመልክ አለ በድንጋይ ሰይጣንን በስነ ስርዓት የሰይጣን ቤተ ክርስቲያን ሰርቶ በስነ ስርዓት ሰይጣንን የሚያመልክ አለ። ሰይጣንን በስነ ዱቅ ብሎ ምናምን አረ ሰይጣን ተመችቶኛል ምን አገባ ይላል። የኔ ችግር ስለ ሀገር ጉዳይ ስላልመጣችሁ ነው። ስለ ሀገር ጉዳይ ሲባል ጆሮአችሁ እንዳባል አረ እኔ ቸርች አለብኝ ባይብል ጥናት አለብኝ ብላ ትቆላለህ። ለስጋ የፈራችሁ በጋርድ የምትሄዱ ቦቅቧቆች ማለት እናንተ ነቢይ ነኝ ምን ነኝ የምትል ነቢይ ሱራፌል አንድ ዱቄት ማን አባን ፈርተ ነው በጋርድ ከፍለ የምትሄደው? ወሮ በላውላ ሌባና የዘረፍከው ነገር አለ። ኢየሱስን የያዘ እንደኔ ብቻውን ይሄዳል። እንደዚህ ጥግ ድረስ እየነገርኩ ብዙ ጠላት እያለኝ ብቻዬን ነው የምሄደው። ብዙ ጠላት አለ። ማን አባቱ ይፈራል? ወይ ገላለሁ ወይ ትገለኛለህ። ፒሪየድ። ሲኦል ልገባ ልፈራ? ሲኦል ገብቼውን ላቀውጠዋለሁ። እኔ ማን አባቱን ልፈራ? እየነገርኩ ነው። ሲኦል ራሱ ብታስገባኝ ምንም የምፈራው ነገር ምን አባቱ ምን ሊመጣ ማን ሊፈራው? እየነገርኩ ነው። እንኳን መንግስተ ሰማያት ሲኦል ብገባ አልፈራ። ዝም ብላችሁ የምታስፈራሩት ነገር የዘላለም ሕይወትን እዚህ ምድር ላይ እየተሰቃየ ወንድም እየሞተ እየገደለ እየጨፈጨፈ የዘላለም ሕይወትን ለማግኘት የዘላለም ሕይወት ኢየሱስን
ኢየሱስ የመድኃኒቴ ጌታን ተቀበልልኝ ብላ እቺ መቆላት ናት እንደ ኢየሱስ የመቆላት ኢየሱስን አልፈልገውም እኔ እንዲህ ተቀበላት ያንተ ህይወት እኮ እንዲድን መዳን በኢየሱስ ክርስቶስ ብቻ ነው እባክህ በቃ እቺ ናት እስቲ የትኛው የእናንተ መንፈስ ነው ታላቅ ሥራ የሰራው ኢትዮጵያ ውስጥ እስቲ እናንተ መንፈስ ታላቁን ሥራ የሰራው በየመንገዱ ነው አይደል እንዴ የተንኮላችሁ ብዛት የተዋህዶና የሙስሊም የተዋህዶ ቤተክርስቲያን የሙስሊም መስጊድ ባለበት ቦታ ላይ ነው መዝሙር ቤት ብላችሁ ሙዚቃ ቤት የምትከፍቱት ሆን ብላችሁ በአዛን ሰዓት ላይ ብልቅጥ አድርጋችሁ የምትከፍቱት በቅዳሴ ሰዓት ቅዳሴ እንዳይሰማ የሰይጣን ሥራ የዲያብሎስ ሥራ መሆኑን የምታውቁት ጴንጤ በዛ ሰዓት ነው በልቅጠው መዝሙራቸውን የሚከፍቱት ጭፈራቸውን አይደላችሁም ወይ ሰይጣን አይገልጻችሁም እናንተ እኮ እንዴት ተዋህዶን እናጥፋ እንዴት ከተዋህዶ ልጆች እንዝረፍ እንዴት የሙስሊሞችን ልጆች እናበላሽ እንዴ ከሙስሊም ከተሸፈነችው ወጣ ብልቅጥቅጥ ብላ አይደል እንደ መጣችሁ ቺኳ ጀሚላ ነው ጅኒ ቆለጥ የምትባለው ሙስሊም ሆና ተሸፋፍና ምናምን ነበር የምታወራው በስርዓት ብልቅጥ ብላ መጣች ጴንጤ ስትሆን ኢየሱስ ነፃ አውጥቶሻል ተበልቀጭ ይሏታል that's what you do የእግዚአብሔር መንገድ ህዝብን መውደድ ነው እነ ዳዊት ለህዝባቸው ንጉስ ሆነው ሀገረ ገዢ ሆነው ለህዝባቸው ይታገሉ ነበር ወታደሮች ነበሯቸው ትግላቸው ሁሉ እግዚአብሔርን የያዘና ጠላታቸውን የሚደመስስ ነበር የእናንተ ትግል የት ነው የኛ ሰማይ ቤት ነው አይደለም ቆንጆ ሴቶች ይታሰሩል ወያኔን መግቢያ መውጫ ታሳጣው ነበር ጴንጤ this is what it is man ወያኔን መግቢያ አሪፍ ጸዳ ያሉ ቺኮችን ይሰር ወያኔ የጴንጤ ፓስተር ነው ጠመንጃ ይዞ ፈንጂ ይዞ የሚመጣው እማቤቴን የሌሎቻችን ልፋት ምንም ችግር የለም ጴንጤ ቆንጆ ቺኮችን ይሰርበት ጦር መሳሪያ ይዞ ሊመጣል በእነሱማ ቀልድ የለም ነው የሚለው በቃ መንፈሳቸው የሚሰራው ቺኮች ላይ ነው የእነሱ መንፈስ የሚሰራው ምንም ወንድ ላይ አይሰራም ምንም ወንድ ላይ የሚሰራ ነገር የለም ነይ አንቺ እዛ በኩል ያለሽው ትባላለች ቺኳ እናትሽ እንደዚህ አይደለሽ አባትሽ እንደዚህ ወይኔ ኢየሱስ ይላሉ ቺኮቹን ነው ነይ አንቺ ቺኳ እዛ ጋር ያለሽው የሳቅ መንፈስ አለብኝ ሳቂ ነይ አንቺ ቺኳ በጌታ ስም ይባል እማቤቴን ነው የምላችሁ ያየነውን ነው ለአንድ ደቂቃ አይኗን አጠፋዋለሁ የቺኳን እኮ ነው አይንሽን አጠፋዋለሁ በጌታ በኢየሱስ ስም 1 2 3 ባም ተገለጥ በራልኝ አለለለለለ አቤል ለጌታ ይቺ ልጅ አይኗ ይጠፋል ምን ይሆን የለ ቺኮቹን ነው በሙሉ እነዚህ ሰዎች የሚዘርፉት ቆንጆ ቺኮቹን ፊት ለፊት ነው የሚያስቀምጡት የፓስተሮቹ የቺኮች ቁጥር ነው ያለው ስልካቸው በሙሉ እመቤቴን እኔ ልከሰስ እኔ እንደፈለጋችሁ አርጉኝ የጴንጤ ፓስተር የተባለ እኔ የምወዳቸው መቼም ስማቸውን በክፉ ማንሳት የማልፈልገው ፓስተር ቶሎሳ አለ I love you man you're real ፓስተር ቶሎሳ ዶክተር ማሙሽ ፈንታ I love that guy man ተክሉ I love you man this is the 3 pastors በትክክለኛው ሀገራዊ ጉዳይና ፓስተር ያሬድ የሚባል አለ I love you man you are really good person እነዚህ ከአራት ሰዎች በስተቀር እንግዲህ ከ20 ሚሊዮን ጴንጤ አራቱ ናቸው ስለ ሀገር የሚያለቅሱት ሌላው ፓስተር ሸጓሪ ነው ሸክሻኪ ነው ማይ ሌባ ተቀባው እንዲያርኩ እንዲ ውሸት አልወድማ ያየሁትን ፊት ለፊት እነዚህን ሰዎች ልክዳቸው አልፈልግም እንደናንተ ካዲ አይደለም እነዚህ ሰዎች
የሀገር ጠበቃ ናቸው። ፓስተር ቶሎሳ ማን አይ ላቭ ዩ እውነቴን ነው የምልህ መልካም ሰው ነህ። ስለ ሀገር የምታለቅስ ድንቅ 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 ፓስተር ነህ። አይ ላቭ ዩ ፎር ዳት አይ ain't gonna lie that ገባ ልዋሽ አልፈልግም። ይሄ ዶክተር ማሙሽ ፈንታ I love him to death በጣም በጣም ስለ ኢትዮጵያ የሚጨነቅ የሚናገር እዛ ሆኖ በአሁኑ ሰዓት ቤተክርስቲያን የሌለው የራሱ ቸርች የሌለው ለክርስቶስ የሚኖር ፓስተር ማሙሽ ፈንታ ይባላል። ገብታችሁ ዶክተር ማሙሽ ፈንታ ይባላል። የሚናገረው ትምህርት ጴንጤዎች አይወዱትም። ጴንጤዎች አይወዱትም። ኃይለኛ ነው የሚሉት ሪያሊቲን ስለሚናገር ብዙ ተከታዮች የሉትም። ማሙሽ ፈንታ ይባላል። እውነተኛ ሰው ነው። አሁን ስለ ሀገር መናገር ስለጀመረ ተክሉ ችግር እየደረሰበት ነው። ስለ ሀገር ጉዳይ መወያየት ስለጀመረ ተክሉ ራሱ ችግር ላይ እየወደቀ ነው። እየደወሉ ይጠይቁታል። ምንድነው የምታወራው? ለምንድነው ያልከው እየተባለ ይጠየቃል። ተክሉ ራሱ ባህሩ ራሱ ስለ ሀገር ጉዳይ ስላወራ እየተባለበት ነው። እኛ ጌታ አይፈቅደውም። ስለ ሀገር ጉዳይ ስለ ወንድም ጉዳይ አይፈቅደውም ይባላል። እነዚህ ሰዎች ናቸው በጣት የሚቆጠሩ። ያሬድ የሚባለው ከድሮም ጀምሮ ፓስተር ያሬድ የሚባለው I love you man ብዙ ሰው አያውቅህም፣ እኔ አውቃቸዋለሁ። ማን ኢትዮጵያን የሚል በጴንጤነት አይደለም የሚያምኑት እነዚህ ሰዎች። ወገን ሀገር የሚባል ነገር ውስጣቸው አለ። ማን ሸውዷቸው ጴንጤ እንደሆኑ አላውቅም፣ ግን እውነቴን ነው። ማን ሸውዷቸው ጴንጤ እንደሆኑ አላውቅም። በጴንጤም ብዙ ቦታ የላቸውም እነዚህ ሰዎች። በጴንጤም ብዙ የተከበሩ አይደሉም። ጴንጤዎች በየጊዜው ጥያቄ የሚጠይቁ ምን አገባችሁ የሚባል ነው። እነዚህ ሰዎች ምን አገባችሁ ነው የሚባሉት። የእናንተ ህይወት እኮ ኢየሱስ እንጂ ሰው አይደለም ነው የሚሏቸው። እነዚህን ሰዎች አልክድም። መልካም ሰዎችን በደንብ አድርጌ እነግራለሁ። እነዚህ ሰዎች እኛ በኢትዮጵያዊነት ነው መጀመሪያ የምናያቸው። ፓስተር አልከው ምን አልከው፣ እነዚህ ሰዎች ኢትዮጵያዊ ናቸው እውነተኛ። እኔ አንድ ሰው በኢትዮጵያዊነቱ ማየት የምችለው ስለ ኢትዮጵያ ሲጨነቅ፣ ስለ ኢትዮጵያ ሲጠበብ፣ ስለ ኢትዮጵያ ሲያለቅስ ነው። ስለ ኢትዮጵያ ምንም ያላለኝ ሰው ኢትዮጵያዊ አይደለም ለኔ። እየነገርኩ ነው። ከነዚህ ከአራቱ ውጪ እስከማውቃቸው ድረስ ከነዚህ ከአራቱ ውጪ ከአምስቱ ውጪ እና አንድ ሴት አለች አሩን ኖ ሄር ኔም አንዴ ለጥፊያታለሁ። ጀግና ብዬ ለጠፍኳት አንድ ሴት አለች። ስሟን የምታውቁ ካለች ያ 5 6 10 ሊሞሉ ነው እንደምን ተመስገን። ከ20 ሚሊዮን 10 ሰው ልናገኝ ነው ኢትዮጵያን የሚል ጴንጤ። ሀገራዊ ጸሎትም ሀገራዊ ተጋድሎም እንደሚያስፈልግ እንድታውቁ ፈልጋለሁ። ሀገራዊ ተጋድሎ ያስፈልጋል። ተከብራችሁ እንድታመልኩ ነገ አዲሲቷ ኢትዮጵያ ስትመሰረት መስዋዕት ያልከፈልክበትም ባናት ትዘቀዘቃለህ። አትኖርበትም፣ አታመልክበትም። እየነገርኩ ነው። አዲሲቷ ኢትዮጵያ ስትመሰረት አብረ ደም ያላፈሰስክላትን አጥንቴ ያልተከሰከሰ ጴንጤ አትኖርባትም። ኢትዮጵያን አትኖርባትም። እንዴት እንዳታለሏቸው በተለይ ምስኪን የደቡብ ልጆችን ልንገራችሁ። ጴንጤዎች መጽሐፍ ቅዱስ በብዛት በአማርኛ ነበረ ወይ በእንግሊዘኛ ነው? እነዚህ ሰዎች ወያኔ ያደረገውን ልንገራችሁ። ወያኔ በእንትን ፓስተሮች አስተረጎመው በየቋንቋው በኦሮምኛ አስተረጎመው፣ በወላይትኛ፣ በዶርዝኛ፣ በሃደርኛ በምን አስተረጎመው። የ66ቱን መጽሐፍ ቅዱስ 80ዱን አይደለም አስተረጎመውና በብዛት ደቡብ ክልል ብትሄዱ በአሁን ሰዓት ጴንጤ አድርገዋቸዋል። that's the proven fact ነው ማወራችሁ። በሌላ ቋንቋ ተተረጎመላቸው 66ቱን ብቻ። በዛ ውስጥ ደግሞ ያለው ጴንጤያዊነት ነው፣ ሌላ ነገር የለውም። 66 ቁጥሩ ራሱ እኮ የሰይጣን ቁጥር ነው። እንደው if you think about it think ስታረግ
66 ብሎ ቁጥር የሰይጣን የዲያብሎስ ቁጥር ነው። የመጽሐፍ ቅዱስ እንኳን ቁጥር አይደለም። የ66ቱን መጽሐፍ ቅዱስ ነው። 66 ማለት የሰይጣን 66 የስድስት ቁጥሮች ብዛት የሰይጣን አመልካች ነው። ያንን አድርገው ነው የደቡብ ልጆችን ምናምን የሸወደዋቸው። እየነገርኩ ነው። ጴንጤዎች ሀገራዊ ጉዳይ ላይ እስካልመጣ እንዲህ ነው ማድረግ። ምንም አያስፈልግም። እናንተ በምላስ አይደል የምትሰብኩት? በምላስ አቃጥልሃለሁ፣ በምላስ አቃጥልሃለሁ። የእናንተ ጌታ እኮ መላእክት አይልክ ምን አይልክ ራሱ ነው በሕልም የሚመጣው። አይገርምም? በሕልሜ እግዚአብሔር ጌታ ተናገረኝ። ጌታ ኢየሱስ በሕልሜ ተናገረኝ። በቃ መላእክቱን ላከልኝ የለም የሚላ ተላላኪዎቹ ጠፉ። መላእክቶቹ ቅዱሳን ጠፉ። ቢዚ ናቸው። እናንተ ጋር አይመጡም። እንደው እውነት እንዲመስል እንኳን መላእክቶች ነው የላከው። በየጊዜው እግዚአብሔር አምላክ ጌታ ኢየሱስ ክርስቶስ መላእክቶቹን ነው የሚልከው ሲያናግር። በአብዛኛው ራሴ ተገልጬ ያናገርኩ ያለው ጌታ ኢየሱስ ክርስቶስ ከሄደ በኋላ አዲስ ኪዳን ላይ እስቲ ንገሩኝ። አንድ ቀስ አድርጋችሁ እናንተም እንግዲህ ጥቅስ ነው የምትወዱት አይደል? አዲስ ኪዳን ላይ ኢየሱስ ክርስቶስ ከሄደ በኋላ ለቶማስ አሳይቶት ግራ ጎኑንና እጁን የተበሳውን እጁን በሚስማር ካስነካውና ከሄደ በኋላ ለእናንተ መጽናኛ መንፈስ ቅዱስ እልክላችኋለሁ፣ መንፈስ ቅዱስ ከእናንተ ጋር ያለው። ከዛ በኋላ ኢየሱስ ተገለጠልኝ ያለ አየሁት ያለ አዲስ ኪዳን ላይ አለ። እኛ እኮ ድንች በበረዶ የቀቀልነን ማንበብችን እኮ አያቅተንም። እንኳን መጽሐፍ ቅዱስ ስንት ነገሮች አንብበናል። እንኳን ለሕይወት የሚያስፈልግ መጽሐፍ ቀርቶ አይደለም ዝባዝንኪውንም አንብበናል። ተርኪ ምርኪውን አንብበናል። እውነቴን ነው የምልህ። እንኳን ለሕይወት ለሚያድን ሕይወቴን ወይም ሕይወቴን ልሰጥበት ያልኩትን ቀርቶ ዝባዝንኪ አንብበናል። የት ቦታ ላይ ነው ክርስቶስ እንደገና ተገልጾ መጥቶ ያናገራቸው የሚለው መጽሐፍ ቅዱስ ላይ የት ነው? እስቲ እዚህ ጋር ያላችሁ ጴንጤዎች መልሱ ካላችሁ። የቱ ጋር ነው ያለው? አይልም። የቱ ጋር ክርስቶስ መጥቶ በሕልሙ ታይቶት እንደዚህ ያደረገ የሚል አዲስ ኪዳን ላይ አሳዩኝ። አንድ አሳዩኝ። አዎ የለም። አታጭበርብሮ። ጌታን አየው፣ ጌታ በሕልሜ ያሳየኝ፣ ጌታ በዚህ ወጣ፣ ጌታ በዚህ በኩል መጣ፣ ጌታን ቀዳሁት፣ ጌታን በቪዲዮ አየሁት ምናምን አቁሟት። እናንተ ወሮ በሎች ናችሁ። አንድ ቀን እንትና ዶክተር ማሙሽ ፈንታ፣ አንድ ቀን ተክሉ ወንጌላዊ ተክሉ፣ ፓስተር ቶሎሳ፣ ያሬድ የሚባሉት በሕልሜ ጌታ አይቸው እንዲህ ብሎኝ ምናምን እያሉ ሲሰብኩ አላየሁም። እከታተላቸዋለሁ እነዚህን ሰዎች። ለምን? የሚጠቅም ነገር አላቸው። እነዚህን ሰዎች ብዙ ጴንጤዎች አይወዷቸውም። ኃይለኛ ናቸው ነው የሚሏቸው። ስርዓት መያዝ አለብህ። ቀልድ የለም እነሱ ጋር። ወይ እምነት ነው ወይ እምነት አይደለም፣ ወይ ሀገር ነው ወይ ሀገር አይደለም። በሕልሜ ያየው እንዴት ነው ጌታ እንደዚህ መጫወቻ ታረጉት? በሕልሜ ያየው ጊዜ እኔ ማድረግ ነው የምፈልገው። እመቤቴን ኢየሱስ ክርስቶስን ጌታን አድርጎልኝ በሕልሜ ካሳያችሁኝ እመጣለሁ፣ የፈለጋችሁበት እመጣለሁ። መጽሐፍ ቅዱሳዊ አይደለማ አይልም። መጽሐፍ ቅዱስ ላይ በሕልሙ ተገለጠለት የሚል ከሄደ በኋላ አላየውም። አንድ ቦታ ላይ አለ።
እያየነው ኮመንታችሁን። አዎ አልኳችሁ። በጣም እኮ ያበሳጨኝ የሙስሊም ልጆች መጥተው በዋልድባ የታሰሩ መነኮሳት አባቶቻችን ይፈቱልን አሉ። ሙስሊም ወንድሞቻችን ሙስሊም እህቶቻችን ጴንጤ ጸጥ እንዳላየ ጸጥ፣ እንዲያውም ቢገደሉላ ደስታቸው ነው። ቢጠፉ ተዋህዶ የተባለ ስሙ እንኳን የሚያንቀጠቅጣቸው አሉ። በየቀኑ ቢንያም ወርቅነህ የሚባለው በየቀኑ ስለ ተዋህዶ ነው የሚያወራው። አባ ዮናስ የሚባል አንድ ዱቄት ድራሽ አባቱ ይጥፋዬ ዱቄት ሌባ ወሮ በላ የሚያወራው በየቀኑ ስለ አንድ ቀን ታወራለህ። ገብቶሃል? ኦኬ ኮ በየቀኑ ይቺ አንድ ሴተኛ ዳሪ ሰብለ የምትባላለች በየቀኑ ስለ ተዋህዶ የእናንተ ጉድ ማን ይንገራችሁ? ልጆቻችሁን በትናችሁ ሄዳችሁ ለልጆቻችሁ ይሄ አልፈልግም ሚስትም በትነ የአራት ልጆች ትዳርን በትነ የሄድክ ወሮ በላ ኢየሱስ ጌታ ነው ያለሱ እኮ መዳን የለም። በቃ ይችላ ጨዋታችሁ። ጌታን ተቀበል ትድናለህ። ምን አይነት ጨዋታ ነው የምትጫወቱ? ከዛ የጠለቀ እኮ አለ። ብልቅጥ ብለህ ጌታን ተቀበል፣ ጌታ ይወድሃል፣ የኔ ጌታ በጌታ ስም እወድሃለሁ። በማር መለወሳችሁ ይቅር፣ ፊት ለፊት መናገር አለብህ። ወተት ነጭ ነው 4 ነጥብ። አታጭበርብሩን፣ በጌታ ስም አታጭበርብሩ። አታቁትም። ጌታ የሚያስጨፍር አይደለም። ጌታ የሚያበላቅጥ ጌታ የለኝም። የሚያበላቅጥ የሚያሻጉር ጌታ የለኝም። እኔ አላቀው። እንደዚህ አይነት ጌታ እንዲኖረኝም አልፈልግም። የሚያስጨፍርማ እኔ ጓደኛ ነው ያለኝ። የሚያስጨፍሩ ጓደኞች ነበሩኝ በፊት። የሚያስጨፍር ጌታ የለኝም። ማመልከው አምላክ አለኝ። በእርግጠኝነት ለጌታ እኔ ሕይወቴን ሰጣለሁ፣ እናንተ አትሰጡት። በእርግጠኝነት 99% ጴንጤ ሞትልኝ ብላ አትሞትም። ለጌታ አትሰዋለትም። በፍጹም አታደርገው። ላጥ ብለህ ነው የምትጠፋው። ይቀልዳል እንዴ ነው ቢለው። እኔ እኮ ጌታ ስል እኮ ችኮችም ምንም እንዲኖሩኝ እንጂ እንደዚህ ሲሪየስ ትሆናለህ ነው እንዴ የሚሉት። መቀለጃ ነው እንዴ ዝም ብለህ ሙትልኝ ይለኛል እንዴ ላጥ ነው የምትሉት። የተዋህዶ ልጅ ስለ እምነቱ ይሞታል። የሙስሊም ልጅ ስለ እምነቱ ይሞታል። ጴንጤም ብትለው ላጥ ብሎ ነው የሚሄደው። ትላለህ አይመጣም። ስለ እምነቱ የማይሞት ስለ ሕዝብ የማይጨነቅ ስለ ሀገር ዞር ብሎ የማያይ 99% ጴንጤ ነው። ድራሻችሁ ይጥፋ ምድረ ወሮ በላ። የእናንተ እስቲ በጌታ ኢየሱስ ስም ዮኒ ማኛን እንደዚህ ሽባ አረግ ነው ምናምን በሉ እስቲ ልስማ። እስቲ እዚህ ጴንጤዎች ያላችሁ እዚህ ውስጥ ምናምን ነገር እስቲ ጌታ ኢየሱስ ምናምን የእናንተ ታምር እኔ ላይ ምን ያደርጋል? የእናንተ እኮ የፉገራው ኢየሱስ አይችለኝም። እኔ በልጬዋለሁ። የፉገራውን፣ ያታላዩን፣ ያጭበርባሪውን፣ የሸጓሪውን ኢየሱስ በልጬዋለሁ። እኔ የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ መድኃኔ ዓለም የዓለም መድኃኒት እሱ አክባሪው ነኝ። ለእሱ አልጨፍርም። እሱን አመስጋኝ ነኝ። ክብሩ ይስፋ የእናትና ልጁ የእሱ አመስጋኝ ነኝ። ይቺ የጨፋሪዎቹ ምናምን ብልቅጥ ብለሽ ነኝ ምናምን አረ መደበሪያዬ ነው እሱ። እንዴ ቀልዳል እንዴ? እሱንማ በህልም ነው የሚያዩት እኮ እንደ ሙቪ። ህልም ልበል በንጋቷ አለ። ህልም ልበል በንጋቷ
እንዴ ንጋቷ ናችሁ መንቺ እንዴ በቃ በህልሜ ጌታ ታየኝ፣ ተገለጸልኝ፣ ጌታ ተናገረኝ በህልሜ። ማንም ጋር መጥቶ የማያደርገውን አዲስ ኪዳን ላይ በህልሙ የመጣበት ጌታ ኢየሱስ ክርስቶስ አንድ ሳይኖር ለነሱ ከነሱ በልጣው በህልም መታየት ጀመረ። አይመቻችሁም? ያ ጌታ ኢየሱስ እንደ ሰው አይደለም፣ የምህረት አምላክ ነው። አዎ እባ ሀገርን ወገንን እስካላላችሁ ኤርትራ ውስጥ የተደረገው ነገር ኢትዮጵያ ውስጥ ይደረጋል። ኤርትራ ውስጥ ጴንጤ ቤተክርስቲያን በሙሉ ይዘጋላል። ስለ ሀገር ስለ ወገን ያልደማ ስለ ሀገር ያላለቀስክ እንደ ኤርትራ አንድ ጴንጤ ቤተክርስቲያን እዛ ትሄዳለህ። ቸርች ነው ቤተክርስቲያን እንኳን አይሉትም እነሱ ቸርች እንሂድ ነው የሚሉት። ስሙ ራሱ የነጮች ስም ነው ያመጡት። ቸርች ነው የሚሉት። አንድ ጴንጤ ቤተክርስቲያን እንሂድ የሚለው አበሻ አታገኝም። እንዳለ ሰብስበው ደግሞ ካናዳ ነው የከተቷቸው ጴንጤዎችን ሰብስበው ካናዳ። አብዛኛው አታጭበርብሩ። ሀገራዊ ጉዳይ በምንም ነገር ላይ ሀገራዊ ጉዳይ ላይ ላጥ ወያኔ ናችሁ እናንተ። አልፋታም አንቹ ዱቄት ጴንጤን አልፋታም። የትኛው ኢየሱሳችሁ ምን እንደሚያደርገኝ አየዋለሁ፣ ምን እንደሚያደርግ። ሀገሬን እስካላላችሁ ኢትዮጵያን እስካላላችሁ እናንተ አጨፍሩም ኢትዮጵያ ላይ። እናንተ በየባሱ እየሄዳችሁ ሰውን ስቃዩን ነው የምታሳዩት። ምድረ ወሮ በላ። ማን አባን ያዳነ? ማን እርግጠኛ አረገ? የት ቦታ ነው መጥቶ ሹካለ በጆሮ መጥቶ በህልም ታየ? ስትድን ምን መንግስተ ሰማያት እንትን ስትል ታየ አይደለ? ዱቅ ብለህ ከጌታ ጋር አራት ስበላ ምሳ ስበላ አየ አይደል? ቀባጣሪ as proven fact። ስለ ሀገር ራሳችሁን ጠይቁ ጴንጤዎች። ፈሪ ቦቅቧቃ ወያኔን የምትፈሩ እንደናንተ አይፈጠርም። ጌታ ይፈቅድም። ለመሻጎር ይፈቅድ የለ እንዴ? ለምን ለሱ ጊዜ አልተጨነቃችሁም? ተበልቅጦ ለመሄድ ይፈቅድ የለ እንዴ? እናንተ ኢየሱስ ወገን ሲሞት እንዴት አይፈቅድም? እንዴት አይፈቅድም አልኩ። ዮኒ ማኛ ወደዋቸዋል። ባህሩና ተክሉ ችግር እንፈጥርባቸዋለን። ቤተክርስቲያን እንዳትገቡ እናረጋቸዋለን። ቸርች እንዳትገቡ፣ ቸርች መጸለያ ምን አባ ነው ያሏቸው። እንደዚህ ነው የሚሏቸው። የጴንጤ ቸርች አዳራሽ እንጂ ቸርች እንኳን አላችሁ እንዴ? መጨፈሪያ እንጂ ማመስገኛ እንኳን አዳራሽ አላችሁ እንዴ? ወጅ ባራውላ የትኛው ቸርቻችሁ ነው ጥቅም ሊያገኝበት መጣ አልመጣ የሚያየው ነገር የሚያስጸይፍ እንጂ የሚያከብር እንኳን አለው እንዴ? ቸርቻችሁ ውስጥ ያለው ጉድ ዘማሪ ከአገልጋይ የሚሻጎር አይደል ወይ? ፓስተር 2-3 ውሽማ ያለው አይደለም ወይ? አይደለም ወይ? የትኛው ጉዳችሁ ነው? የትኛው የተቀደሰ ስፍራችሁ ነው? እንዳትመጡብን እንደዚህ እናደርጋለን፣ እንደዚህ እናዋርዳለን እንደዚህ የምትሉት የትኛው ክብራችሁ ነው? ምድረዎች ባራ ሌባ አገሩን የማይል ለአምላክ ይሆናል የሚል እምነት በጭራሽ የለኝም። ሀገርን የማይል ሀገርን የሚያይል ለእኔ ጠቅመኛል የምትሉ ሰዎች ካላችሁ you're wrong። ሀገር ማለት ወገን ነው። ወገን ያለ ጥፋቱ መብቴ ይጠበቅ ሲባል ሲሞት ስታይ ስህተት ስታይ ዝም ብለህ እኔ ጌታ ይወደኛ you can kiss my ass። ያንተን ጌታ በጥፊ ብለው ደስታዬን አልችለውም ባገኘው
እየነገርኩ ነው። አፍንጫውን ባወልቀው የታባቱ አቅም አለው? ያንተ ጌታ ምን አቅም አለው? እግዚአብሔር አምላክ እኮ ኃያል ነው። ኢየሱስ ክርስቶስ እኮ ሞትን ድል አድርጎ የተነሳ ኃያል ነው። ጠላቶቹን ያሳፈረ ኃያል አምላክ ነው። እንደናንተ መበላቀጥ አይደለም የሚያውቀው። ሲበላቀጡ አልነበረም ሲከተሉት የነበሩት። ምንድን ነው የምታወሩት? ማንን ነው የምታጭበረብሩት? እየነገርኩ ነው። ምንም የማያመጣ በጌታ ምንም የማያመጣ ቢኖር ቅባት የሚሸጥ ጴንጤ ነው። ቅባት እስቲ ምን እስቲ የሚያመጣው ዮኒ ማኛ ላይ እውነት እግዚአብሔር አምላክ እኔ በድዬ ከሆነ ያጥፋኝ፣ መኖርም አልፈልግም። እውነት ማልናገር ከሆነ ያጥፋኝ። እኔ እውነትን ተናግሬ ግን ባናት ተዘግዘቅ ምንም እንደማልሆን እችን ታህል እንደማልቸገርበት አውቃል። እግዚአብሔርን ለማምለክ ራሱ ልብ ይጠይቃል። ከናንተ በእርግጠኝነት እኔ በእግዚአብሔር ስም ለእግዚአብሔር ሕይወት ሰጣለሁ። ከናንተ የበለጠ እናንተ በምላስ ነው የምትሰጡት። ልክ ችግር ቢመጣ አደጋ ቢመጣ ጥላችሁ ኢየሱስ የምትሉትን መንፈስ ቅዱስ ሻራም ጠራራም የምትሏት ድራሿ ነው የሚጠፋው። አጠገቡ አትደርሱም። የእናንተ ኢየሱስ ያቺ ብቻ ናት። ያቺ የወሬ ኢየሱስ ነው። እኔ ጋር ግን በኢየሱስ መጥቶ ኢየሱስን ታመልካለህ አታመልክም? ማንም የትም ዓለም ላይ ሄጄ ብባ ኢየሱስን አመልካለሁ ብዬ ሕይወቴን ሰጣለሁ ተጋድዬ። አታረጉትም እናንተ። ይሮንዱ ዛይ የአፍ አራዶች ናችሁ። የአፍ ኢየሱሴ ናችሁ። ኢየሱስ ሱሴ ነው ናችሁ እናንተ። የአፍ ኢየሱስ ናችሁ። የተግባር ሌባ፣ የተግባር ቀጣፊ ናችሁ። እነግርሃለሁ እንዲህ እስክትታነቅ እነግርሃለሁ። እውነትህን አታታልም፣ አታጭበረብርም። ማን የሚደፍረኝ ጴንጤ አለ? ማን? ተግባባን? ይሄን ነገር እናስበው። ኢየሱሴ በቃ ከዛች የማያልፍ እምነት፣ እንደዚህ አይነት የፉገራ እምነትም አልፈልገውም። እኔ በጭራሽ አልፈልገውም። ኢየሱሴ ጌታ ያድናል። ኢየሱስ ይባርክ። የቅባት ዘመን ነው፣ የከፍታ ዘመን ነው። አለቀ። እቺ ናት እምነት። በቃ እምነት እቺ ናት። ኢየሱስን እንደ ግል አዳኝ አድርገህ ከተቀበልክ በቃ ድነሃል። በቃ ምንም ችግር የለም። ከዛ በኋላ ልጆች እንኳን ለማሳደግ ምን ያህል እንደሚከብዳስ ልጆች የወለድነውን አምነንበት እግዚአብሔር አምላክ በቸርነቱ የሰጣችንን ልጆችን እንኳን ኮትኩቶ ለማሳደግ ምን ያህል ልፋት እንደሚጠይቅ አስቡት። ምን ያህል ልፋት። ሌላውን ተዉት። ቁም ነገር ላይ ለመድረስ ምን ያህል ልፋት እንደሚያስፈልግ አስቡት። ኢየሱስ ጌታ ነው ብለህ ፓስተር መሆን ነው። በእነሱ ምንም ልፋት አያስፈልገው። ምን ሀገር እንዴት እንደምትመሰረት ያቁታል ወይ? ሀገርንም የሚባልስ ያቁታል ወይ? እነዚህ ሰዎች ያቁታሉ። ይምጣና የጴንጤ ፓስተር ስለ ሀገር ጉዳይ እና የኢህአዴግ መንግስት የኢትዮጵያ መንግስት ነው የሚለው ወሮ በላ ወያኔ ነው የምለው። የተዋህዶ ልጆች የሙስሊም ወይ በዴ ወሮ በላ ዲያብሎስ ወያኔ ነው የምንለው እኛ። መነኮሳትን እያሰረ ጴንጤ ልል የሚልበት ተዋህዶ ስትረበሽ ደስ የሚላቸው ቤቷ ስትናወጥ
ሲገሉ ታቦቱን ሲዘርፉባቸው ደስታቸው ጴንጤ ልነግራችሁ አልችልም። ስለ ኢትዮጵያ እስካላላችሁ አስለቅሰሃለሁ። ኢትዮጵያን ወገኔን እስካላልክ ጴንጤ ምድረ ቁሌታ አስለቅሰሃለሁ። ስለ ኢትዮጵያ መድማት፣ ስለ ኢትዮጵያ ልጆቿ ማለቅ ይህን ዲያብሎስ መንግስት እስካልተናገርክ ድረስ ጴንጤ ጨርቅን አስጥላለሁ። እኔ ብቻዬን ሌላ ማንም የተዋህዶ ልጅም ሆነ ሙስሊም ልጅ አይናገርም። እኔ ይኸው እንደዚህ አጥንት ውስጥ ገብቼ ስብርብርን ነው ማውጣ። ሳይኮሎጂውን አውቀዋለሁ። ሀገሬ አትበል። የተዋጋህበት ያለቀስክበት ለወገን የደማበት ለወገን ያደረከው ነገር የለም። ጴንጤ 99% ነው ማውራ። 99% ለኢትዮጵያ የከፈልከው መስዋዕት የለም። ጴንጤ ለኢትዮጵያ መስዋዕትነት እስካልከፈልክ እኛ ደግሞ መድኃኒቱን ሰጣለሁ። በማንኛውም ክርስቲያን ኢየሱስ ጌታ ነው እንጂ ኢየሱስ ሰይጣን ነው የሚል የለም። ኢየሱስ መልአክ ነው የሚል የለም። ኢየሱስ ሌባ ነው የሚል የለም። ምን ሌላ ፈጥረ ልታስተምር እንደፈለክ ነው ያልገባኝ። አንዳንዴ ልክ መንገር አለብህ። ቋቅ እስኪለው ወያኔ ደባው በጴንጤ ነው እንዳለ። እነሱ ቤት ባለስልጣኖቹን ያዋቸው ጴንጤዎች ናቸው። የሚዘርፉን በሙስና የተጨማለቁት ህዝባችንን የሚያስገድሉት በሙሉ ጴንጤዎች ናቸው። አይወል ግቡና ያዋቸው በሙሉ ጴንጤዎች ናቸው ስልጣኑን የያዙት። ያንን ነገር ግልጽ አድርጌ ነው የምነግርህ። ግልጽ ገብተህ ቸርች በዮኒ ማኛ ላይ እንዳለ 20 ሚሊዮን ጴንጤ ጸልይ ዱቄት ብያለሁ። ምን አባት አመጣለህ? ምንም በልዛዘ ወሬኛ ሀገር አንዳንዴ ተጋድሎ ያስፈልጋታል። ሀገር አንዳንዴ መስዋዕትነት ያስፈልጋታል። እንኳን ሀገር አይደለም እግዚአብሔር አምላክ ልጁን መስዋዕት አድርጓል። እንኳን ለሀገር አይደለም ለኛ ለወሮ በሎች ብሎ እግዚአብሔር አምላክ ልጁን መስዋዕት አድርጓል። እሱ እኮ ራሱ አድርጎ ነው ያሳየን። ሀገርን ማስጠበቅ፣ ሀገርን ሉዓላዊነት መጠበቅ ኢየሱስ ጌታ ነው በማለት ከሆነ ባናቱ ይተከል። ሀገር ሉዓላዊነት የሚጠበቀው በዘር እንድንከፋፈል ያደረጉት ጴንጤዎች ናቸው። ብልቪርና የሙስሊምና የተዋህዶ ልጅ ስለ ዘር አውርቶ ያቅ ነበር ወይ? ያቅ ነበር ወይ? በዘመናችን የኦሮሞ ባህል ተከብሮ፣ የአማራው ባህል ተከብሮ፣ የትግራዩ ባህል ተከብሮ፣ የጉራጌ ባህል፣ የወላይታ ባህል፣ የማንም ባህል ተከብሎ ህዝብ ለህዝብ የሚባልበት ጊዜ ነበረ። ግን በአንድ ኢትዮጵያ ነበር የምንጠራው። ጴንጤ አይደል እንደ በዘር የከፈለን? ጴንጤ አይደል እንደ ነግሶ የነበረው? አይደለም ልትሉኝ ነው ወይ? የምናየውን ነገር እንድሸፍኑት ሊሸፋፈን አልፈልግም። ጴንጤን ገብቼ ነው የምነግርህ። ፓስተር ከዘማሪ የምትሸጓጉሩ ናችሁ። እነግርሃለሁ። ባናት ተዘግዘቅ። ጉድን አውቀዋለሁ። እበድ እስቲ ምን ታመጣለህ? ተበልቅጠሽ የምትሄጅ በልቃጣ ሴት ነው ያለሽው። የትኛው ጌታን ታውቂ ነው?
የትኛውን ጌታ ነው አውቀሽ በስርዓት የምትለብሺው? አልኩ እኮ ስርዓት ይኑራችሁ። ስለ ሀገር ያልመሰከርክልኝ ባናተ ተዘቅዘቀ። ወጥተህ ስለ ሀገር የማታወራ ጴንጤ እና በብዛት ያለው ወሮ በላ ተደብቀ የምታወራ አለ ቦቅቧቃ ሀገርን የማታውቁ ሌባ ማለት ወንጀል አይደለም። ጴንጤ ሀገራዊ ጉዳይ ላይ ጨርሶ ያደረጉት አስተዋጽኦ የለም። 10 የማይሞላ ጴንጤ ያለ ብዬ 20 ሚሊዮን ተዘብዝፎ ዝም አልልም። 10 አይሞሉም ጴንጤዎች ስለ ሀገር ጉዳይ የሚናገሩ። ለ10 ሰው ብዬ ከ20 ሚሊዮን ለ10 ሰው ብታነሳ ምንም እኮ የለም ማለት እኮ ነው። ምንም የለም ማለት እኮ ነው። ስለ ሴት ባነሳል ግን እየተቆላ ትመጣለህ። ርካሾች ናችሁ። ኢትዮጵያን እግዚአብሔር አምላክ ይጠብቃት። የሙስሊሙ የተዋህዶ አምላክ ይጠብቃት። እኛ ወያኔን እስከ መጨረሻው እንፋለማለን። ከጴንጤ ጋር ግን በጠረጴዛ ዙሪያ ነው የምናወራው። እየነገርኩ ነው። ጴንጤ እግዚአብሔር ያድርሰኝ። አገር ቤት መጥቼ እየነገርኩ ነው። ፓስተር ነኝ፣ ነቢይ ነኝ፣ ጅንዲ ቆለጥ ነኝ የምትል ጉሮሮውን ይዤ ለእኔ ትጸልያለህ። ያኔ ምንም ከአንስቼ ነው እዛው ማፈርጥ። አፕራምሺው ተጸልይልኛል። ምንም ነገር አንስቼ አፈጠፍጣለሁ እዛው። አይለምድህም ማታለል፣ አይለምድህም። መተህ ትጸልያለህ። አንድ ነገር ካልሆንኩኝ፣ አንድም ችግር ከሌለብኝ፣ የናንተ መንፈስ ምንም ካላረገኝ ጉሮሮ ላይ ቆማለሁ። እየነገርኩ እንዲህ አንስቼ ነው የምፈጠፍጥ። የዛኔ የውሸት መሆናችሁን አደባባይ ነው ማጋልጣችሁ። አደባባይ ላይ እመቤቴን ነው ምላችሁ። አደባባይ ላይ ነው ማዋርዳችሁ። ለዛ ደግሞ የኢትዮጵያ አምላክ ያበቃኛል። ለዛ ጊዜ የኢትዮጵያ አምላክ ያበቃኛል። የተዋህዶ ልጅ የሙስሊም ልጅ ኢትዮጵያን ስለጠበቃችሁ፣ ደማችሁ ስለፈሰሰ፣ ኢትዮጵያን እስከ ዛሬ 3000 ዘመን ስለጠበቃችሁ እግዚአብሔር አምላክ የምታመልኩት አምላክ ይጠብቃችሁ። ይጠብቃችሁ። ጴንጤ ኢትዮጵያን ስለከፋፈልሽ፣ ጴንጤ ኢትዮጵያን ግብረ ሰዶማዊ ስላረግሽ፣ ግብረ ሰዶም የሚፈቀድበት ነው በጴንጤ ዘመን ኢትዮጵያ ውስጥ። ግብረ ሰዶማዊ ያረግሽ ጴንጤን ይንቀልልኝ። እናንተ ሞላጫ ሌቦች ናችሁ። ቆሻሾች፣ የቆሻሻ ዘር ናችሁ። ነግረሃለሁ። ግብረ ሰዶም በሴቱም በወንዱም ኢትዮጵያ ውስጥ የተበላቀጡበት ዘመንን ያመጣችሁ እናንተ ናችሁ። ኢትዮጵያ ስሟ ተነስቶ አይታወቅም። ኢትዮጵያ ስሟ ቆሽሾ ጎድፎ በዛ ጉዳይ አይታወቅም። የእናንተ ዘመን ነው ይሄን ያመጣው። ቆሻሻ ወራዶች ናችሁ። ለሀገር ውርደቶች እናንተ ናችሁ። ሌባ፣ በጌታ ስም የምታጭበረብሩ፣ ኢትዮጵያዊነት ምን እንደሆነ የማትቀበሉ ሌቦች ናችሁ። እግዚአብሔርን የያዘ ማንንም አይፈራም። ማንንም እግዚአብሔርን የያዘ በጋርዳ አይሄድም። ወሮ በላ ሌባ። ይሄ ነው ምነግራችሁ። ስለዚህ ይሄ ጴንጤ እንጫጫ ለምናምን የምትል ቦቅቧቃ ወላ ምንም ነገር እንዳልሆናችሁ ልነግራችሁ ፈልጌ ምንም ከጥፍሬ ቆሻሻ አልቆጥራችሁ እየነገርኩ ነው። ግልጽ አድርጌ ነው የምነግርህ። እቺን ነገር ለወደፊትም እንዲሆን ነው ሪከርድ እንዲሆን የምፈልገው። ከጥፍሬ ቆሻሻ ማልቆጥራችሁ፣ በኢትዮጵያዊነት ቫልዩ ሳያችሁ፣ ስለ ሀገራችሁ ምንም የማይመስላችሁ
ቆሻሻ ርካሾች ማለት እናንተ ናችሁ። የሀገርን ሉዓላዊነት የማታውቁ ወራዶች ማለት እናንተ ናችሁ። ችግር አለ? እስቲ ምን እንደምታመጡ ያለው እውነትን የማትቀበሉ ቆሻሻ ማለት እናንተ ናችሁ። በሕልም ታይቶ የማይታወቀውን ኢየሱስ ክርስቶስ ጌታን በሕልም አየነው እያላችሁ የምታወሩ ሌቦች ናችሁ። አንድ አዲስ ኪዳን ላይ በሕልሜ አየሁት ክርስቶስን እንደዚህ አለኝ የሚል አንድ ቦታ የሌለውን የምትዋሹ ቀጣፊ ሌቦች ናችሁ። ሀገርን የማይወድ አምላኩን ይወዳል የሚል እምነት የለኝም። ለሀገሩ ደም ሕይወት የማይሰጥ ለሀገሩ የሚቻለውን የማያደርግ አምላኩን ይወዳል የሚል እምነት ካላችሁ እናንተ እያጭበረብራችሁ፣ እናንተ እያታለላችሁ እየተታለላችሁም ነው። የምላስ ዋንጫ የበሉ ናቸው ጴንጤዎች ማለት። የምላስ ዋንጫ ነው ያላቸው። አንድ ሌላ ትርጉም የላቸው። አንድ አሜንና ሃሌሉያ ሲያስብሉ የሚውሉ ናቸው። That's all they got. ምንም ሌላ የላቸው። ዘፈናቸው ይጥማል እንዴ? ቀውጢ ነው ዘፈናቸው። እንዴት አይጥማችሁም? እንዴት አትታለሉም በዘፈናቸው? እንዴት አትታለሉም በእነሱ ዘፈን? እስቲ ንገሩኝ። የጴንጤ በዘፈኑ ጴንጤ የሆነ ብዙ ሰው አውቃለሁ በዘፈናቸው ብቻ። እንዴ ዘፋኝ አይደል እንዴ ልብ የሚያጠፋው የትም ዓለም ላይ? ቴዲ አፍሮ ዘፋኝነቱ አይደል እንዴ ንጉሥ ያስባለው? ዘፋኝነቱ ማይክል ጃክሰን ዘፋኝነቱ አይደል እንዴ ልብ የሚያጠፋው? ፌንቱን ላይ የሆኑ ሲወድቅለት የነበረው ለማይክል ጃክሰን ፌንት አድርገው መንፈስ ቅዱስ ነው ልትለኝ ነው እንዴ? ዘፈን እኮ በጣም ፓወር አለው። ለስጋ የሚመች ነው ዘፈን። ዘፈናቸውን ስሙት እስቲ። እንዴት ነው የማይመስጠው? ቀላል ይመስጣል እንዴ? እውነቴን ነው። ከነ ቴዲ አፍሮ ሁላ በልጠዋሉ በዘፈናቸው። they are really good at it። በዘፈናቸው ነው እንዳለ የሸወደዋችሁ። የሚያብረቀርቅ ነገር ሁላ ወርቅ አይደለም ነፍሴ። ያማረ ነገር ሁላ ይበላል ማለት አይደለም። በቀላሉ ልንገራችሁ፣ ሴተኛ ዳሪ ቆንጆ ናት፣ መልክ አላት። መልክ ሳይኖርሽ መቼም ሴተኛ ዳሪ መሆን አትችይም። እንዲህ ፊት ሆና ሴተኛ ዳሪ አትሆንም። ያቺ ሴተኛ ዳሪ ስለሆነች ቆንጆ ስለሆነች ትበላለች ማለት አይደለም። እነዚህ ሰዎች በዛ ነው የሚሸውዷችሁ። ያማረ ነገር ነው የሚነግሯችሁ። እናንተ የምትፈልጉትን ነገር የመናገር ብቃት አላቸው። እውነቱን አይደለም። እናንተ የምትፈልጉትን መስማት የምትፈልጉትን ነገ እንደፈለግሽው ነይ። ጌታ እኮ ይቅር ብሎሻል። አንቺ ሞቷል። ከነ ኃጢአትሽ ነይ፣ ከነ ምንሽ ነይ፣ ከነ ምናምንሽ ነይ። ምን ችግር አለው? ጌታ ይቅር፣ ነገ እንጸልይበታለን። እንደዚህ አይነት ዕቃ ነው የሚጫወቱት። ለጆሮም የምትፈልጉትን ነገር ብቻ እየነገሯችሁ ነው እናንተን በኃጢአት የሚቀጠቅጧችሁ። ራሳችሁን ጴንጤ ሴቶች ጠይቁ። በእውነት ያልታለላችሁ አላችሁ? በእውነት ጴንጤ ሴቶች ቨርጅን ናችሁ? እንግዲህ ሃይማኖት አለን ማለት ቨርጅን ናችሁ የጴንጤ ሴቶች? ጴንጤ ሴቶች እንዳለ ጴንጤ ወንዶች አሁን ቦይፍሬንድ ኖሯችሁ የምትሻገሩ አይደላችሁም? አይደላችሁም ወይ? የትኛው እስከ ትዳር ጊዜ ስትጠብቁ ነው? የኔ ሁለቱም እህቶቼ እመቤቴን ነው የምላችሁ በድንግልና ነው ያገቡት። የተዋህዶ ልጅ እንደዛ አስተምራለች። ከዛ ከአንድ ባሎቻቸው ነው እስካሁንም ያሉት። ቦይፍሬንዳቸውም ባላቸውም ከአንድ ሰው የተዋህዶ ልጆች ናቸው። ማን ነው የምትዋሹት? የሙስሊም ልጆችን ይሁ አይደሉም ወይ? ለምን ይዋሻል? ማን ነው የምታጭበረብሩት? እነግርሃለሁ በየቀኑ እየመጣው ኦይ በቃ ሴት ትተን ስለ ሀገር እናወራለን ስትሉ እንስማማለን።
ሴት ጥለን አልኩ ሴቶቹ ቢያዙ ኖሮ ሴቶችን ቆንጆ ሴቶች ወያኔ ቢያስር ኖሮ አገርን የሚያስለቅቅ ወያኔን የሚያስለቅቅልን ጴንጤ ነበር። እመቤቴን ጴንጤ ነበር የሚያስለቅቅልን። ዳሩ ብዙ ሴቶች አልታሰሩም። ቆንጆ ሴቶች ለሀገራቸው የሚሉ ሴቶች ታስረዋል። ችግሩ ያ ነው። ያ ኢየሱስ ጌታ ነው እኔ ሸጉራለሁ ነው ሙዳችሁ የታወቀ ነው። ማንንም ማጭበርበር አትችልም። ማኛውን አትችልም ማጭበርበር። ሌሎች ታጫውቱባቸው ቺኮቹን አይንሽ በራ አይንሽ ጠፋ አጥፊው አብሪው የሚሏችሁ ታሸወዱ ሴቶቹ እየሄዳችሁ ልጥፍ በሉ። ኢየሱስ ጌታ ባናትሽ ተዘግዘቂ ችግር የለብኝም። እናንተ ናችሁ በብዛትም ታስደፍሩን የትም ዓለም ላይ። አስተውሉ አስተውሉ። ሀገራዊ ጉዳይ ነው ያዝነው። ወገን እያለቀ ነው። ስለ ወገን ስለ ሀገር የሚጨነቅ ጴንጤ አታገኝም። ብለን እንደምንም አንድ 10 የማይሞሉ አውጥተናል። ብለን 20 ሚሊዮን ጴንጤ ሀገራዊ ጉዳይ እስክታመጡ ድረስ እስስት ላይ ቆሜ የምትገቡበት አጠፋዋለሁ። በዚች በመስኮት የምትገባበት አስጠፋለሁ። ሌሎቻችሁ ኢትዮጵያን ሰላም ያርግልህ። ወያኔ እንዳትፈራ ከእንግዲህ በኋላ የታወቀ ነው። የወደቀ ጉዳይ ነው። ወስደ ጆሮን ይዘህ ማውረድ ነው ያለብህ ከስልጣን። ከዛ ውጪ ነገር የለው። ይሄን ደግሞ የተዋህዶ ልጅና የሙስሊም ልጅ ያደርገዋል። በእርግጠኝነት ጆሮን ይዘው ያስወጣዋል። ወያኔም በአሁን ሰዓት ያደርገዋል። የአማራና የኦሮሞ ትግል በርቱልኝ። የጉራጌ ትግል እየመጣ ነው፣ በርቱልን። የደቡብ ትግል እየመጣ ነው፣ በርቱልን። ሰላማችሁ ይብዛ። ሪያሊቲን መናገር ስላለብኝ ነው። በውስጥ ፉን እያሉ ስለመጡ ነው ጉሮሮ ላይ የምቆምበት በፊት ለፊት። እኔ ውስጥ ምን አናገረኝ? ውስጥ ተደብቄ ብሎክ አድርጌ ስልክ ምናምን አልደውልልህም። ስልኬን ፊት ለፊት የምናገር ሰው ነኝ። ብሎክ አድርጌ ምናምን ዮሪ ባኛ አጨቆ ምናምን ኖ ፊት ለፊት ነው የምነግርህ። እኔ በውስጥ መስመር እንትና እንዲህ ያለኝ አልላችሁ። እንትና እንደዚህ ያለችኝ እንትና እንዲህ ያለኝ እዚህ ነው የምነግርህ። ሌሎቻችሁ ሰላማችሁ ይብዛ። ኢትዮጵያ ለዘላለም ትኑር። ኢትዮጵያ ለዘላለም ትኑር። ኢትዮጵያዊነታችንን ሊያንቋሽሹብን የሚሞክሩ ብዙ ሰዎች አሉ። እነሱ ይዋረዱባታል እንጂ ኢትዮጵያ አትዋረድም ከእንግዲህ በኋላ። አስመሳዮችን አውጥቼ እንደዚህ አፈርጣለሁ። መልካም ቀን።